የተከበራችሁና የተወደዳችሁ ውድ የንጋቲው ቤተሰቦች ዛሬ ሳይንስ ኦፍ ጌቲንግ ሪች የሚባል መጽሐፍን በማጠቃለል በትንተና ግልጽና ለመረዳት በሚቀል መልክ ይዣችሁ መጥቻለሁ። ለጥቅማችሁ ስል እንደዚህ መረጃን በማሰባሰብ እያቀረብኩ ያለሁት። መልካም ልብ ካላችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ሌሎችን በማድረስና የደወል ምልክትን በመጫን እንደዚህ አይነት ቪዲዮዎች በተሻለ መልክ ይከታተሉ። እሺ ወደ መጽሐፉ ስንገባ በመጽሐፉ ውስጥ ካሉት ከበርካታ ምዕራፎች መካከል ዛሬ የምናየው ምዕራፍ 1 ይሆናል። ምዕራፍ 1ን በፓርት 1 እናያለን። ከዚህ ቀጥሎ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 እያለ ይቀጥላል እና በሚመቻችሁ ጊዜ ዳውንሎድ በማድረግ ማየት ይችላላችሁ። ዛሬ የምናየው ግን በማጠቃለል ዘ ሳይንስ ኦፍ ጌቲንግ ሪች ለመባል መጽሐፍ የመጀመሪያ ምዕራፍ ነው የሚሆነው። የመጀመሪያ ምዕራፍ የሚያወራው እና የእርሱ ርዕስ የመበልጸግ መብት ነው። ይህም ሰው ለመበልጸግ የሚችለው በአእምሮ፣ በአካል እና በነፍስ ሙሉ ሲሆን ነው ይላል። ይህንን በትንተና ስናይ በአእምሮ ሙሉ ለመሆን ስንል የተለያዩ ስለ አጠቃላይ እና ስለ ጥልቅ እውቀት የተጻፉ መጽሐፎችን ማንበብ ይገባዋል። በዚህም ዙሪያ ኮሜንት የማደርጋችሁ መጽሐፍ አንድሮሜዳ፣ ሳይንስ ፓክት እና ሳይንስ ኤክስፐሪመንት የሚባሉ የተለያዩ መጽሐፎችን በማንበብ በአእምሮ ዙሪያ ትልቅ የሆነ እውቀትን ወይም ሙሉነትን ማካበት ይችላላችሁ። በመቀጠልም በአካል ስንል የተለያዩ የእንቅስቃሴዎችን በጠዋት በመነሳት መስራት ያስፈልጋል። በእነዚህም ለምሳሌ ብናይ ታይኮንዶ፣ ጂም መስራት እንዲሁም በጠዋት ራሱን ወክ ማድረግ ለተሻለ አቋም ይጠቅማል። በሶስተኛ ደግሞ የምናየው በመንፈስ ሙሉ ለመሆን ወደ ቤተ ክርስቲያን መሄድ፣ መባና አስራት መስጠትና ድሆችን መርዳት ወዘተ ሊሆን ይችላል። በአጠቃላይ በእነዚህ በሶስቶቹ ሙሉ ስንሆን ስጋት፣ ፍርሃት የሌለበት በአእምሮና በአስተሳሰብ የበሰለ እንዲሁም